እንደው ግን ጭንቅላትሽ ግን ይሰራል ምንድን ነው ያደረግሽው ነገር እንደው ትንሽ እንደው ለኛ እንኳን እንደው አትጠነቀቂልንም የዚህኛ ክልና አንቺ እኛ እኮ ካላዛር ጋር ሆነ ከናት በኩል ምንም የግል ችግር የለብንም ማለት እኛን ጠላት አድርገሽ አንቺ በጎን የምትስማሚ ምን ማለት ነው ግን አሁንም እኔ አሁን ግራ እየገባኛል ነገር ያላዛር እናት መጣች ይቅርታ አድርጎ የእግራችን ስር ተደፋች ትንሱ እንዲህ አይነት ነገር እያደረገች ነው ምንድነው የተደረገባቸው ያለው እዚህ ቤተሰብ ላይ የሆነቴን እኮ ነው ምለሃማን እኔ ግራ እያጋባኝ ነው አይ ይሄ መተት ነገር ድግምታቸውን ነገሮች ምናስፈታበት ቦታ እናስፈታ አንቺም አሁን መንቃት አለብሽ የሰሩት ክፉ ነገር ይበቃል ትንሱ እናና አይደለም እስከ ዛሬ ድረስ እሷን ማስወጣት ነበረብኝ እንደ ሴት ብለ መሆን ነበረብኝ ትዳሬን መያዝ ነበረብኝ አሁን ግን ትዳሬ ሊወልቅ ከጄ ሊወጣ ነው ኮመና ፈቃድ ነው ምግብ ሰርተሽ ምናምን እንግዲነት ጥሩ ምን ልታረግ ነው ነቃ እርጫት በስፋው ነቃ በግዴለሽ ግን አማን ይሄ ነገር ያላዛር እጅ ያለበት ይመስለኛል ያላዛር አንቺ እንድትወጁ አድርጓል ማሚ ደግሞ እሱ እንድትጠሉ አድርጓል ማለት ነው በቃ ይሄ ነው ትልቁ ነገር ላይ የተደረገው ይሄ ነው ሰላም ውዴኛ ቤተሰቦች እንዴት ናችሁ እኔ እግዚአብሔር ይመስገን ደህና ነኝ ያው ዛሬ የመጣሁት በአዲስ ቻናል ነው በአማን እና በእናናዬ ቤት ነው ምክንያቱም በጣም ብዙዎቻችሁ ስትጠይቁኝ ነበረ ዩቲዩብ ይከፈትላቸው እንደውም የሆነ ሰዓት በቃ እንዳለ ኮሜንቶቹ ዩቲዩብ ይከፈትላቸው ነበር የምትሉትና እኔ ደግሞ ዛሬ አስቤ ትንሽ ተራርቀናል ሰሞኑ ወደ እነሱ ጋር ማልሄድኩም ነበር እነሱም ወደዚህ አልመጡም እና ለምን ዩቲዩብ አልከፍትላቸውም ብዬ አሰብኩኝ ያው ከንቅልፌ እንደተነሳው ነው ሻሽን ራሱ አላወለኩም ጸጉሬን አላበጣጠርኩም ምናምን እና እንሄዳለን ዛሬ እነሱ ጋር እና ቤተሰቦችዬ እንደማታሳፍሩኝ አውቃለሁ አማንና እናና ማለት በጣም ይወደዱ በጣም ጥሩ ሰዎች መልካም ሰዎች ናቸው እና ያው ከትዳራቸው ከህይወታቸው ለእናንተ የሚያስተምሩት ነገር ይኖራል ብዬ አስባለሁና ያው ልክ የዳኒንና የፍሬንስ ከፍት እንዳላሳፈራችሁኝ አሁንም እንደማታሳፍሩኝ እርግጠኛ ነኝ እና ቤተሰቦችዬ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጀምሩት አበረታቷቸው አለንላችሁ በሏቸው ምክንያቱም እንዲሰሩ አሁን እናንተ ሰብስክራይብ ስታደርጉ ሞራል ኖራቸው እንዲሰሩ እንጂ ያው ስራቸው ሌላ ስራ ያላቸው ሰዎች ናቸው ግን ደግሞ እኔ በጣም እንዲሰሩ ፈልጋለሁኝ እና ቤተሰቦቼ እንደማታሳፍሩኝ አውቃለሁኝ እነሱም ትንሽ እኔን አክሩፈውኛል እና እስኪ ሰብስክራይብ አድርጓቸው ያው ትላንትና ቪዲዮ እንደወደዳችሁ አምናለሁኝ ካላዛር ጋር ያው ደስ የሚል ጊዜ አሳልፈን ነበረ ያው ቆንጆ ማስታወሻ ለልጄ ይሆናታል ብዬ አስባለሁ ደስ ብሎኛል እውነት በጣም ደስ ብሎኛል ከብዙ ጊዜ በኋላ እንደዚህ አይነት ደስታ መኖሩ በቃ ደስ ብሎኛል ወይኔ ጌታው ፎቶ ሳልነሳ እንትን ሳልል ፕሮግራም ምናምን ሳላዘጋጅ ልወልድ ነው ብዬ በጣም ሀሳብ ገብቶኝ ነበር ምክንያቱም ያው ለሌሎች ሰዎች ሲደረግ አውቃለሁኝና ፕሮግራሞች ያጥሮያፍ የሆነ ቤቢ ጀንደር ሪቬል ምናምን ተብሎ እንትን ይላልና ያው እኔና እሱ እንግዲህ ሰርፕራይዝ አድርጎኝ ደስ የሚል ጊዜ አሳልፌያለሁ ደስ ብሎኛል በጣም ብዙዎቻችሁ ደስ እንዳላችሁ አምናለሁኝ ያው ብዙ ነገር የተበላሻሹ ነገሮች ቢኖሩም ጥሩ ነገር ነው ብዬ አስባለሁ ማለት ደስ ብሎኛል ለአንድ ቀንም ብትሆን በቃ ደስ ብሎኛል እውነት የምሬን ነውና አላዛር ላይ አሁን ላይ ልቤ ደግሞ እሱን በጣም ሞር ይፈልገዋል ምናምን አሁን ላይ ለምን እንደሆነ ባላቅም አስባለሁ የኔ ጸጸተኛል ያደረኩት ነገር ምናምን ወደ ኋላ ሂጄ እንድጸጸት ያደርገኛልና ያ ጸጸት ይለቀኛል ብዬ አስባለሁ ፈጣሪ ፈቅዶ ደግሞ እውነት በቃ የእውነት ታርቀን በቃ ቤቱ ቢገባ ምናምን ደስ ይለኛል በህይወታችን ያሉት ሰዎች በሙሉ ወጥተው እኔና እሱ ብቻ ቀርተን ብቻ አጠገቤ ቢሆን ደስ ይለኛል እውነት ለመናገር ለእናንተ አልዋሻችሁም ሰው የሆነ በቃ ምንም ቢሆን ያው ባሌ ነውና ሳንጠጋገብ ስላችሁ በጣም ትንሽ ጊዜ ነው ያሳለፍነው አብረንና በደንብ እሱንም
ከሱ ጋር የፍቅር ህይወት በደንብ ሳላሳልፍ ቤታችን ውስጥ ቤታችንን ሞቅ አድርገን በደንብ ህይወትን እንትን ሳንል ነው ይሄ ሁሉ ነገር የተፈጠረው እና ያ ነገር ይጸጽተኛል በጣም እና ዛሬ ስለዛ ላወራባችሁ በጣም ደስ እንዳላችሁ አውቃለሁ። በጣም ነው ማመሰግነው እህቶቼ፣ ወንድሞቼ፣ እናቶቼ በጣም ነው የምወዳችሁ። የምሬ ነው እኔ ከልቤ ነው የምወዳችሁና እንደናንተ አይነት ሰው ሳጠፋ እየመከራችሁ የሆነ ነገር ሳረግ በቃ ደስ ይለኛል። እውነት በእናንተ እኔ በጣም ደስተኛ ነኝ እና እግዚአብሔር ያክብርልኝ። ሁላችሁንም ወዳችኋለሁ። አሁን እና ማንን እስኪ አስደስቱልኝ። ምክንያቱም እኔ አይደለሁም ይሄንን ሀሳብ ራሱ ያሰብኩት እናንተ ናችሁ። አስባችሁ ዩቲዩብ ይከፈትላቸው የምሬ ነው እናንተ ናችሁ የምታሳስቡኝ እና እኔ ደግሞ እናንተን እታዘዛችኋለሁ። የምሰማችሁ ብዙ ነገሮች አሉና ከምሰማቸው አንዱ ነገር ዩቲዩብ ይከፈትላቸው ስላላችሁኝ ዩቲዩብ ልከፍትላቸው ሄዳለሁ። አውቃለሁ ተራርቀናል፣ የሆነ ሊቆጡኝ ምናምን ይችላል ብዬ አስባለሁ። ግን ያው እንደሚሆነው እናደርጋለን እና በቃ ወደዛ እንሂድ። ያው እሁድ ስለሆነ ከቤተክርስቲያን ምናምን ይመለሳሉ አሁን እና ሄደን እስኪ ሚሉትን እናያለን። ሰብስክራይብ አድርጉ፣ ላይክ እያደረጋችሁ አበረታቷቸው። አመሰግናለሁ። ፊቴ ራሱ በስርዓት ሳልታጠብ ነው የወጣሁት። ዛሬ ነው ትዝ ያለኝ። ወይኔ ጉዴ! ሰላም ወንድሜ፣ እንዴት ነህ? ሰላም ነው? አማን ነው አለን። ምን ነው አልሽ? ምን ሳትደውይልኝ እና ነይ። እንዴት ነህ? ኧረ ዞር በይ በእናትሽ። እንዴ አይ በቃ ዞር በይ። ምን ሆነሽ ነው? ቁጭ በይ። ኧረ አጠገቧ ነው የምቀመጠው። እንዴት ነሽ? አምሮብሻል። አመሰግናለሁ። ደህና ነሽ ወይ? ደህና ነኝ። ጠፋሽ? ጠፋሁ። ምን ተፈጥሮ ነው እንደዚህ? ምን ሆነሽ ነው እንደዚህ ሆንሽው? ያው ምንም እንደው ግን ጭንቅላትሽ ግን ይሰራል። ምንድን ነው ያደረግሽው ነገር? እንደው ትንሽ እንደው ለኛ እንኳን እንደው አትጠነቀቂልንም? የዚህኛ ያክል አንቺ እኛ እኮ ካላዛር ጋር ሆነ ከናሱ ጋር ምንም የግል ችግር የለብንም ማለት እኛን ጠላት አድርገሽ አንቺ በጎን የምትስማሚ ምን ማለት ነው? ከሱ ጋር እኮ የተስማማሁት። ከሱ ጋርስ ቢሆን እኔ እና አላውቅም። ግን በቃ እንዴት መሰለሽ ከድሮ ይልቅ አሁን አላዛርን እየወደድኩት መጣው። ይናፍቀኛል ምናምን። እንደገና ደግሞ ልጅሽን ብቻሽን ልታሳድጊ ነው ብሎ ይወቅሰኛል። አይምሮዬ በቃ ግራ ሲገባኝ ነው የተደብቄ ያደረኩት። እኛ እኮ አላማችን እኮ እንድትለያዩ አልነበረም አይደለም። እሱ እንዲቀጣና ነገሮች ተስተካክለው ህይወትሽ እንድትቀጥይ ነው እንጂ እኛ እንድትለያዩ እኮ እኛም አንፈልግም ነበር። አውቃለሁ። ግን በቃ እኔ እንጃ ለምን እንደዛ እንደምሆን አላውቅም። ትንሱዬ ደህና ነሽ? ምን የሚጠጣ ምን ላምጣልሽ? ምንም ቁጭ በል። ምን ሆነሽ ነው እንደዚህ የዘጋሽን? ምን አድርገንሽ ነው? ኧረ ምንም አላደረጋችሁኝም። ግን በቃ እሱን ያው በቃ አማን ትረዳኛለህ። አይምሮ እየወቀሰኝ እንደገና ደግሞ ከድሮ ይልቅ ማለት ነው እሱን ማሰብ ጀመርኩ። ብቻዬን መሆኔን ሳስብ እየደበረኝ መጣ። እንደገና ደግሞ በቃ ብቻዬን ላሳድግ ነው በቃ ፍራቻ ይሆን አላውቅም። በቃ እሱን ብቻ ነው የማስበው። እርግጠኛ ነሽ ግን አንቺ ደህና ነሽ ማለት? እኔ ጤናኛ አይመስለኝም። ምክንያቱም እኛ አላዛርን አስፈተን ወደ ቤት ዘኖ ስንመጣ እኮ ለምን አመጣችሁብኝ ብለሽ ማለት የዛን ያክል ተካራ ይፈጠር ነው ከኛ ጋር
እኛ ተስማሙ ነገሮች ይስተካከላሉ ያልነው ግን አንቺ አይኑ ማየት አልፈልግም ማለትሽ ውጪ እስከማደር ደረሰ ይሄ ልጅ አይደለ ስለዚህ አንቺ ነው በጎንሽ ተስማሚ ለኛስ እንደው አታስቢልንም ትንሽ ቢያንስ ይሄን ነገር እንኳን ማድረግ ካለብሽ ተመካክረን ነው ማድረግ ያለብሽ አይደለ አዎ ትክክል ናችሁ ግን እኔ አይምሮ እኮ ነው ማለት እሱን ብቻ ነው የሚያስበው እኮ ጥሩ ነው እኮ እሱ ማሰብሽ እኮ ጥሩ እኮ ነው ደህና ነሽ ግን እንደዚህማ ከሆንሽ ባሏን ማሰባ እኮ ጥሩ ነው አይደለም ወይም ደግሞ በጤና አልመሰለኝም እንደዚህ ሆነች ነው የምንፈልገው እንዴ ድንገት እኮ ነው ማለት ግልብጥ ትያለሽ ምን አርገሽ ነው ምን አርገንሽ ነው እኛ በአንድ ቀን አዳር እንደዚህ አይነት ክህደት ከባድ ነው በጣም ስለዚህ ይኸውልሽ እኔ ከልብሽ አልመሰለኝም እርግጠኛ ነሽ ነቃ በይ እስቲ እርግጠኛ ነኝ ያው ከዛ በቃ ማን አስቸግሮሽ ነው ማን አስጨንቆሽ ነው ማን አስገድዶሽ ነው ንገሪኝ ራሴ ፈልጌ ራስሽማ ፈልገሽ አይደለም ወይ የተደረገብሽ ነገር አለ ወይም ደግሞ ከጀርባ የሚገፋሽ ሰው አለ ማለት ነው ከኛ ውጭ የምታገኙ ሰው አለ ታዲያሽ እንዴት ሊሆን ይችላል ራሴ ነኝ ቴክስት ምናምን ጽፌ ምናምን ግን ቤት ምናምን አያድርም መጥቶ ምናምን ከኔ ጋር ነው የሚውለው በቃ ደስ ይለኛል ያ ነገር ይሄን ያልማ የሆነ ብቸኝነት ተሰማኝ አልነበረም እኮ አይደል አዎ ግን ፋታችን ያንቺን ደህንነት መጠበቅ እንጂ እኛ ትዳር ማፋታት አይደለም አይደል አውቃለሁ እኮ ግን በእናንተ መሀል ነው እሺ ምን ላድርግ ማለት ቢያንስ ማማከር መቻል ነበረብሽ ቴክስቱን ጽፈሽ እሺ አሁን ራሱ የነገራችሁ ማለት ነው እሱን ነው ማስበው እና ይሄ ነገር የጤና አይደለም እንዴት ነው ፍቅር ያገረሻል አይደለም አይ ይሄ የጤና አልመሰለኝም ውሃ ላምጣልሽ ነቃ በይ ግድ የለሽም አሞሽ ከሆነ በቃ ዝም ስትሉኝ እንደተቀየማችሁ አዎ እኔ በጣም ተቀየምኩ ምክንያቱም እኛ የሆነ ነገር ሆንሽ በተባለ ቁጥር ስንሮጥ እዚህ ቤት ተቀምጠን ብዙ ነገር አውርተናል አይደል ትዳርሽ እንዳይበጠበት ኑሮሽ እንዳይተባልሽ ጋር እንድትሆኚ እኛ ፍላጎታችን ግን ደግሞ እንዴት ነው በዛ ሁሉ ነገር መሀል ያ ሁሉ ነገር ተደርጎ በአንድ ቀን አዳር እንዴት አንቺ እንዴት ታደርጊ ትችላለሽ አስበሽበታል ወይም ደግሞ ውሳኔ ከውስጥሽ ወሰንሽ ውሳኔ ነው እሷማ ከልቧ አይደለም እና ይኸውልሽ እኔ እኮ ምንም ማውቀው ነገር የለም እያለች እኮ ነው እኔ እኮ ውስጤ እኮ ነው ከዛ ልብስ ላከልኝ ትላንት ፎቶ ተነሳን ከትላንት ሳይሆን ከአርብ ነው ፎቶ ተነሳን ምናምን ሜካፕ አሰራኝ ምናምን ከዛ በቃ ጥሩ ጊዜ አሳለፈን ከዛ ሄደ በቃ እና በቃ እኔ ደስ አለኝ እሺ በቃ ያንቺ ደስታ ከሆነ እቀበላለሁ እኔ ያንቺን ደስታ እቀበላለሁ ግን ከልብሽ ወስነሽበት ተስማምተን ቢሆን ነበር መልካም አይ እኔ ወስናለሁ ካልሽ ችግር የለውም ደስታሽን ነው እኛ የምንፈልገው አቃለው እሱንም አቆድ እኔ እኮ ደስተኛ ነኝ አይ እኔ የጤናማ ሁኔታ አልመሰለኝም ፈዛለች እኔ እኛ ዝም ስላለሽ ነው የፈዘዝሽው ወይስ ሰሞኑ እንደዚህ ነው የሆንሽ ከሱ ጋር እንደዚህ የተለየ ነገር ምን የሚያደርገው ነገር አለ ማለት አስገድዶሽ አስጨንቆሽ ከሆነ ንገሪኝ ኧረ አስጨንቆኝ አይደለም ከሱ ጋር ነው አብረን የምንሄደው ከሱ ጋር ስንሄድ ሱሌም አብሮን አለ አይደለ ሱሌም አብሮን አለ ከሱሌ ጋር አብረን ነው ከዛ ግን በቃ ትላንት በቃ የትላንቱን አላያችሁት ቪዲዮ ደስ አላላችሁ እኔ በጣም ተገደሽ ተጨንቀሽ ነው መሰለኝ ኧረ አይደለም በቃ ማስታወሻ መያዝ ፈልግ ነበር ከሱ ጋር ማስታወሻ ሆኖ እኮ ማስታወሻ መያዛችሁ እኛ እኮ ያናጠላ ነው እኮ ትንሱ ማስታወቂያ ማን እኛ እኮ ማስታወሻ አትያዥ አይደለም ማስታወሻ መያዝ ብቻ አይደለም እስከ ህይወትሽ ፍጻሜ አብሮሽ እንደሆነ ነው የምፈልገው የልጆችሽ አባት አላዛር እንደሆነ ነው የምፈልገው አይደል ከዚህ በፊት በተደጋጋሚ አውርተናል አይደል እንዴ ግን ለምንድን ነው ይሄ ሁሉ ነገር የተፈጠረ ያለው እነሱ መማር ስላልቻሉ ነው እናትና ልጅ መማር ስላልቻሉ ሰላም ስለነሱሽ ነው አይደለ ቢያንስ እስከምትወልጂ የሆነ ነገር እስከሚስተካከሉ ብለን እንጂ እኮ እንደማትለያዩ እኮ ማንም ሰው ያውቃል መለያየትም የለባችሁ እስኪ ውሃ ጠጪ ከኛ ቀን በላይ የሆነውን እኮ በሽማግሌ ዘንድ እንደምናስተካክል አውርተናል እኮ አይደለ ስለዚህ ታዲያ እንዴት ነው አንቺ ብቻሽ እንዲያን ነገር የምትወስኚው መወሰን አልነበረብሽም ትንሱ እናቱኛ ጋር እንደዚህ ዋለች ግን አሁንም እኔ አሁን ግራ እየገባኝ ያለው ነገር ያላዛር እናት መጣች ይቅርታ አድርጉ የእግራችን ስር ተደፋች ትንሱ እንዲህ አይነት ነገር እያደረገች ነው ምንድነው እየተደረገባቸው ያለው ለዚህ ቤተሰብ ላይ የሆነቴን እኮ ነው የምልሃማን እኔ ግራ እያጋባኝ ነው አይ ይሄ መተት ነገር ድግምታቸውን ነገሮች ምናስፈታበት ቦታ እናስፈታ አንቺም አሁን መንቃት አለብሽ እኔ ከጤናሽ ከልብሽ ከአእምሮሽ ያሰብሽው አልመሰለኝም የሆነ ነገር ሆነሽብኛል ግድ የለሽም እኔ ምን አልሆንኩም ያው በቃ ይመስለኛል ያው ረጅም ጊዜ ስለተለያየን ይሆናል በቃ ይናፍቀኝም አብሬውም
በጣም ረጅም ጊዜ ሆናል። እውነትሽን ነው እኮ ትንሱ። አሁን እንኳን አንቺን እኮ ልካረሽ ያላልም፣ ግን አንቺ ከአይምሮሽ ሆነሽ ነው ይሄን ያደረግሽው። ነገ ለዚህኛው አሁን ከአይምሮ አይደለም ትንሱ። ስሚኝ፣ ዛሬ ላደረግሽው ነገር ነገ ድሮዋ ትንሱ ነሽ ብዬ አላም ማግኘት መቻል አለብን። ውጤት ማግኘት መቻል አለብን። ትንሱ ተቀይሬያለሁ። አዎ ማቅሽ ትንሱ አይደለም የሚሆንሽብኝ። ምክንያቱም እኔ ቪዲዮንም አይቼዋለሁ። ቪዲዮን ካየሁ በኋላ ነው በቃ እናንተ ቤት የቀረሁት። ምክንያቱም ነቃ በይ እባክሽን እህቴ። እኔ ከጤናሽ አልመሰለኝም። አነቃውም እንዴ? አነቃሽም። ትንሱ ንቂ። እኔ ትንሱ ነኝ። እስኪ ምን እያንዳንዱ ትንሱ አይደለሽም እኮ አይደለም ያንሻለ ነው ስለሆነ እኔ ናፍቁት። ሌላ ለምን ናፍቋለሁ? ሌላ ወንድ እኮ አይደለም ናፍቀኝ እኮ። ባልነቱን እኮ እኛ አልካድንም። እንዴት ነው ነገሮችን እንደዚህ በፍጥነት ያደረግሽው? ለምንድን ነው ያላማከርሽን? እኔ እስኪ ይሄን ምክንያትሽን ብቻ ንገሪኝ። መጀመሪያ ስለተጣላን እሺ፣ ከዛ እናንተ ትቆጡኛላችሁ ብዬ ነው እንዴ። ትንሱ በህይወት ቁጣ የለም። እርግጠኛ ነሽ? መቆጣት ብቻ ራስን ሳዳምጠው በቃ የምፈልገው እሱን ብቻ ነው። እቺ መብራት ደግሞ እሺ፣ መብራት ጠፋ። እኔ እኮ ዩቲዩብ ልከፍትላችሁ ነው የመጣሁት። ክፈቱት እስኪ፣ መጋረጃውን ክፈቱ። እኔ ዩቲዩብ አይደለም ያስጨንቀኛል። እሺ ትንሱ፣ እኔ የሚያስጨንቀኝ አንቺ ጤና ነው። ያንቺ በሰላም ሁለት መሆኑ ይገባሽ። እኔ ላመሰግናችሁ እንደማሰሩ አውቃለሁ፣ ግን ያው በቃ ሞክሩ። እንደገና ደግሞ በቃ ላመሰግናችሁ ለነበረን ጊዜ ሁሉ ላመሰግናችሁ ነው ፈልገው። አይ ትንሱ ልክ አይደለሽም ማለት መንቃት አለብሽ ትንሱ። አንቺ ራስሽን አይደለሽም። ምንድን ነው ያስነኩሽ? ምንድን ነው ያደረጉብሽ? ምንም። እንዴት ምንም? በቃ ያው የልጅ አባት ነው። ከዛ ብቻዬን ከመሆን ብቻዬን ትንሱ እንዲሄን አማርኛ ደጋግመሽ እንዳታወይ ነግሬሻለሁ። ነገሮች እንደሚስተካከሉ ከሱ ጋር እንደምትታረቂ እናቱ መስመር ነው አውርተናል አይደል እንዴ? ምን ለማለት ፈልገሽ ነው? ብቻዬን የምትይው ማን ይፈቅድልሻል? ብቻሽን ለማሳደግ ሲጀምር እኛ አለን አይደል እንዴ? ምን ሆነሽ ነው እንደዚህ የምትሆኚው? የሰማሽ ነው? እኔ እና እሱ እንደተለያየ አይደለ? አንለያየም። ይሄ ነገር ይኸውልሽ፣ እንደዚህ አይነት ቋንቋ እኮ ተጠቅመሽ አታውቂም። ከልብሽ አይመስለኝም። እኔ እኮ አለችው አይደል እንዴ? እኛ እኮ ይዘንልሽ መጣን እኮ ትንሱ። አላዛር ስለሚወደው ይዘንልሽ መጣን። እኔም ስለምወደው እሷ ልትለያየን ሞከረች። ማንንም አንሰማም። እኛ ወደፊት ነው መቀጠል። ትንሱ ከእስር ቤት አስፈተን ስናመጣው እኮ አላዛር ወደ ቤቱ እንዲገባ ስለሚያስፈልግሽ አሁን ይጸጽተኛል። ቤቢ ሻወር እንኳን ያክብርልሽ አብሮሽ ብዬ ስልሽ አሁን ይጸጽተኛል። ድጋሚ እንዳታወሪ አልሽኝ። ይሄን አማርኛ አይደል? ነገር ሳስብና ቪዲዮውን ሳይ ይጸጽተኛል። እኔ አጥፍቻለሁ ሲጀምር ትንሱ። እኔ ዛኔ እንደዛ እንድታለቅሽ ነው አይደለም። አሁን ምንም አማን ጸበል አምጣልኝ ነው። እንደዛ አላሳዘናችሁ? እንደዛ መላጣውን እንዴ አሳዝነውን እኮ ነው ዘኔ መጣ ነው አልቆ እንደዛ ሲሆን አላሳዘናችሁ? ትንሱ አሳዝነውን እኮ ነው እቤት ይግባ ብለን ስናመጣው አንቺ የከለከልሽን አይደል? ግን ምን ሆነ? የተወሰነ ጊዜ የዛኔ ነበር ትክክል ያልሆንኩት። ባሌን ትክክል ያልሆንሽ ያኔ ልክ ነበርሽ። እንደዛ ማድረግ ነበረብኝ። ያኔ ልክ ነበርሽ። እንዴት ነው ማታስታውሽ? የሰማሽ ነው? እረፍት አገኘው ሰላም አገኘው ብለሽ ነበርኩ። ኧረ ነቃ በይ እባክሽን። የዛኔ ምን ሆኜ ነው? አሁን ነው እኔ ለሱ ማሰብ የጀመርኩት። ትንሱ እኛ ማሰብሽን አለም የጠላ ነው። እኔ አማን ይሄ ነገር በጣም ግራ እየገባኝ ነው። የእውነቴን ነው። በቀደም መጣ ችግር ላይ ተደፍታ ይቅርታ አድርጉልኝ፣ ትንሱን አስታርቁኝ፣ ከእናንተ ይቅርታ አድርጉልኝ፣ በድያችኋለሁ አለች። ትንሱን ወዳታለሁ፣ ልጄ ናት አስታርቁኝ ትላለች። እሺ ስለዚህ እሷስ በጤናዋ ነው ታስባለህ? ትንሱ ደግሞ በጎን ትሄድና ደግሞ ባከባሪና ፈከኝ አልቀፈ በህልሜ ምንድነው ምን እየተፈጠረ ነው ያለው? አልገባኝም። ምንም የተፈጠረ ነገር የለም። እኔ አላዛርን ስለምወደው ሁሉም ሲያውቃል እኮ። እኛ እናቀም ነው እንደምትወጂው። እስቲ ምን እንዳደረገሽ የምታስታውሻለሽ? እስኪ እሱ ያሳለፋችሁትን ህይወት ውጣ ውረዱን ምንም ነገር አታስታውሽም አይደል? ከማን ጋር አላዛር ቤት ውስጥ ምን ያደርግሽ እንደነበር ምንም ትዝ የሚልሽ ነገር የለም? አለ ግን እሱ እኔ ነኝ ጥፋተኛ፣ እሱ አይደለም ጥፋተኛ። አረ እቴት በጤናው አይደለችም። እኔ እንደ ሴት እሱን መያዝ ነበረብኝ፣ መንከባከብ ነበረብኝ። አንቺ ችግር ነበር የነበረው። እናቱን ከህይወታችን አስወጥተን እኛ በቃ ከፍቅራችን ሊለየን የሚፈልግ ነገር ሁሉ ማስወገድ ነበረብን። አሁን ግን ብልጦኛለሁ። ማንም ሰው አይገባም። እሷን ብትሆን አትገባም። እሷን አንድ እርምጃ ወስድባታለሁ። ከዛ ሌላ ነገር ስትል ሌላ ነገር ነው ማለት። ኧረ ትንሱ ንቂ። ትንሱ እሷን ነው ሲጀመር አይደለም። እሷን የሆነ ነገር ነው ማደርጋት። እንደዚህ ነው እኛ ህይወት ላይ አታረግም። እሱ ራሱ ጠልቷታል። ትንሱ አትሳሳች። ይሄ ሁሉ ጊዜ ከትዳሬ ለየችኝ እሷ ናት። እኔ ከትዳሬ መቼም ቢሆን ማምለጥ አልፈልግም። ትንሱ አዳምጪኝ። እንዲህ አይነት ነገር አትበይ፣ አታውሪ። በቃ ካፍሽ ላይ ታውጣ። ልትበትን መጣች እሷ።
እኔ ምንም ካፌ ይሄ ቀን ያልፋል። እየሰማሽ ነው? ምንም ያልፍ ይሄ ቀን ያልፋል። ክፉ ነገር አትናገሪ። ይበቃል። እነሱ የሰሩት ክፉ ነገር ይበቃል። ትንሱ እና አይደለም እስከ ዛሬ ድረስ እሷን ማስወጣት ነበረብኝ። እንደ ሴት ብልህ መሆን ነበረብኝ። ትዳሬን መያዝ ነበረብኝ። አሁን ግን ትዳሬ ከጄ ሊወጣ ነው። እንዲወጣ አላለም። በፍጹም አይወጣም። እሱን ታዩ። ግን ልጅ ትዳርሽን የምናቆመው መቼ እንደሆነ ምን እናፈቀው ይሆን ነው። ሰርተሽ ምናምን እንግዲነት ጥሩ ምን ልታረግ ነው? እርጫት በስመ አብ ነቃ በይ ግድ የለሽ ትንሱ ምንም አልሆንኩም። እሺ ነቃ በይ ግድ የለሽ ምንም አልሆንኩም። ወይኔ እኔ እኮ ምንም አልሆንኩም አለው። አንቺ ከልብሽ አይደለሽም እንዴ? ከልብሽ አይደለም እንደዚህ እያደረግሽ ያለሽው። አረ ነቃ በይ እባክሽን። እኔ ግን አማን ይሄ ነገር ያላዛር እጅ ያለበት ይመስለኛል። ማለት አይ ሱሌ ምንድነው እያደረጉኝ ያሉት? በቃ ልሄድ እናንተ። እኔ ላመሰግናችሁ ነው። አሁን ብድግ ብለሽ ከጭራሽ እንደማንገናኝ ግን ማወቅ አለብሽ። በቃ አሁን አታስጨንቃችሁኝ ነው። አታስጨንቁኝ። ለምንድን ነው የምታስጨንቁኝ? ጭንቀት ስሚኝ፣ አንድ ነገር ልንገርሽ። ጭንቀት እኮ የፈጠርንብሽ አይደለም። እዚህ ጋር እናቱ መጣች፣ ይቅርታ አድርጉልኝ፣ ምን እንደሆንኩ አላውቅም እያለች ነው። ስለሷ መስራት አልፈልግም። ምን እንደሆንኩ አላውቅም እያልሽ ነው። ስለዚህ ማለት ነው ነገር አደረገው። አይ አይደለም፣ እንደዛ እኔ አላዛርን ብቻ ነው። አላዛር አንቺ እንድትወጁ አድርጓል። ማሚ ደግሞ እሱ እንድትጠሉ አድርጓል ማለት ነው። በቃ ይሄ ነው ትልቁ ነገር የተደረገው ይሄ ነው። በቃ ማንም ያደርገው ባልሽ አላዛር በቃ ምክንያቱም ለምን መሰለሽ አላዛር እንደዚህ አይነት ነገር አያውቅም። ተሳስተሻል። አሁንም ድረስ በቃ ልቧ ውስጥ ይሄ ነገር ተሳስታችኋል። አላዛርን አታውቁትም እናንተ። አላዛር እኮ ምስኪን ልጅ ነው። ሰው ቀና ብሎ ማያይ ሰው እኮ ነው። ትናንት እንደዛ ሲያስደስተኝ ወንድሜ ደስ አላለህም? ከልብሽ ቢሆንና በኖርማል ብትሆኝማ ደስ ይለኝ ነበር፣ ግን ከልብሽ አይመስለኝም። ራሴን ሆኜ ደስ የሚል ጊዜ ነው ያሳለፍነው እና እናንተ ተሳስታችኋል። አትሳሳቱ። ባይሆን ወንድሜ አሁን ቆንጆ ምግብ ሰርታችሁ ጥሩ ማታ እንመጣለን። እዚህ ትውውቅ እናደርጋለን። ወንድሜ በነገርሽ እየወጣው ነበር ወንድሜ። እንደውም መልስ ነበር ማለት ነው። መልስ እንድትጠራኝ ትመጣላችሁ አይደለም እና መልስ ጥሩ ትንሱ ያንቺ ደህና ሁን እንጂ መልስ ነገር አሳስበኝም። ግን ደህና አይደለሽም። ከመውለዴ በፊት ትንሱ ንቂ። ነቃ በይ እስቲ እባክሽን። የት ነው ያለሽው? ማን ጋር ነው ያለሽው? እስቲ ንገሪኝ። እኔ ከልብሽ አይመስለኝም። ይሄን ነገር በቀላሉ እዚህ አይደለም ነው። ዛሬ ምን ተቀየርሽ? ታዲያ ምን ተገለጸ? አሁን ያለሁት አማን ጋር እና እናዬ ጋር ነው የመጣሁትም ደግሞ ለእናንተ ላመሰግናችሁ። በጣም ብዙ ቤተሰቦቼ ዩቲዩብ ክፈችላቸው ስላለኝ ዩቲዩብ ልከፍትላችሁ ነው የመጣሁት። ላመሰግናችሁ ነው። ብትሰሩበትም ባትሰሩበትም አውቃለሁ ሚዲያ ላይ ምናምን ብዙ እንትን አይደላችሁም፣ ግን በቃ ካለኝ በቃ ያለኝ ነገር ይሄ ነው። ለነበረን ጊዜ ለእኔ ተንገላታችኋል ባለማወቅ ማለት ነው። እና ለዛ ላመሰግናችሁ ነው። ባለማወቅ የተንገላታ ነው ትንሱ። ታዩ እንደዛ እንዳትይዘት አይደለም። እና እኔ አሁን መልስ ጥሩኝ። እውነት መልስ ማንም ዘመድ አልጠራኝም። ጠራሻለሁ እኮ መልስ ጥሩን። ግን አንቺ መጀመሪያ ወደ አይምሮሽ ተመለሽ። ግን መጀመሪያ አንቺ መዳን አለ። አንቺ ከዳንሽ በኋላ የምትፈልጊውን አድርጌ እጠራሻለሁ። መልስ ጥሩኝ። ያው እውነት ከመውለዴ በፊት መልስ ጥሩኝ። እኔ ቆንጆ ፕሮግራም፣ ቆንጆ ልብስ ለብሼ እመጣለሁ። ቀለል ያለች የቤተሰብ እናቴን ጠርታችኋል? እሺ እኔ እደውልለታለሁ። አላዛርን እኔ ላገኘው እፈልጋለሁ። አማ እኔ አወራዋለሁ። መልስ ጥሩኝ። ምክንያቱም እቺ ልጅ ምን እየሆነች እንደሆነ በጣም ግራ ስለተጋባ እኔ አላዛርን ደውዬ አወራዋለሁ። በቃ እሺ አሁን ልሂድ። ይጠብቀኛል እሱ። ማን ነው የሚጠብቅሽ? አላዛር። ጭራሽ አላዛር ጋር ነው የምትሄጂው? ሱሌ ቀጥታ ወደ ቤት ዛት ነው እሺ የምትገባው። ሱሌ ከሱሌ ጋር እኮ ነው የሚሄደው። ምንም አያደርገኝም። ወይ ምግብ ይጋብዘኛል። በቤት አዲስ አልሰራች ምግብ ገብተሽ ቤት ትበያለሽ። እሺ ቤት ቢመጣስ? ከልብሽ ከሆነ እኔ እኮ አንቺ በራስሽ የምትተማመኝ ከሆነ ከልብሽ አልመሰለኝም። ምን አስበናል መሰላችሁ? ዛሬ ማለት ነው የትላንቱን ቪዲዮአችንን በቲቪ ከፍተን ቁጭ ብለን ልናይ አስበናል። ጥሩ ነው። በጣም ብቻዬን አይቼዋለሁ፣ ግን በቃ ከሱ ጋር ሆኜ ምናምን ብቻ በጣም ነው ደስ የሚለው። እንኳን ደስ አለሽ። ሻምሳ ግን ሙሉ ልብሽ ስላልሆነ ግን እያዘንኩ ነው ትንሱ።
ከልብሽ እኔ ትንሳኤ ነኝ ትንሳኤ በቀለ እባላለሁ እሺ ምንድነው የፈለጋችሁ ራስሽ እኮ አላልንሽም ምን ለማለት ፈልገሽ ነው እኔ ምንም ራስሽ ሳትቻላልንም ትንሱ የመርሳት ችግር አይደለም የሚያዘሽ የተደረገብሽ መድኃኒት ግን አንቺ ሙሉ ለሙሉ ያለውን ነገር ራስሽ እንዳዲስ እንድትመለሺ እኔ የምመለከው ለካሽ እኮ ደግሞ እሱ እኔ ላይ አይሰራም ሰርቶማ እኮ አየ ነው ስለዚህ ወደ ሃይማኖት ተቋም ሄዳ አይችልሽ መጸለይ ያለበት አስፈላጊ ነገር መደረግ ያለበት እውነት ሰው ይጠብቀኛል አይና ነይ በዛው ቤት እናድርስ ቤት አስገብቼሽ ነው የምሄደው ቤት አስገብቼሽ ችግር የለው ወይ መድኃኒዓለም እንዴት